እሳት ውስጥ አንዱ ተገኘ ከነርሱ ጋር፣ አራተኛው ተገኘ ይላል እግዚአብሔር ቃል በዛ ቦታ ላይ አራተኛው ተገኘ። እግዚአብሔር ከኔ ጋር ይገኛል። ሃሌሉያ። እሳት እየመሰለ በበሽታ መካከል፣ በረሃቡ መካከል፣ በጭንቀታችን መካከል ከኔ ጋር አንድ የሚቆማል እግዚአብሔር እሱ ከኔ ጋር ይሆናል በሉ። ሃሌሉያ። ክብር ለኢየሱስ ነው። በዛ ቦታ ላይ ስማቸው ተጠራ። በዛ ከተማ ውስጥ ስማቸው ጦርነቱ እግዚአብሔር ወዴት ቀየረው? ወደ መልካም። በነፍሳቸው ላይ የተነሳውን ነገር ሊያጠፋቸው ሊያቃጥላቸው የተነሳውን ነገር እግዚአብሔር ወዴት ቀየረ? ወደ በረከት ቀየረው። አሜን። ክብር ለኢየሱስ ነው። ክብር ለኢየሱስ ነው። እግዚአብሔር ወደ በረከት ይቀይራል። ወደ ስም መጠሪያ ይቀይረዋል። የሲድራቅ የሚሳቅ የአብደናጎ አምላክ ይባረክ ተባለ። ኢየሱስ ያድናል። ሃሌሉያ። መልአኩን የሚልክ እራሱ የሚገኝ እግዚአብሔር የተባረከ ይሁን። እግዚአብሔር ያድነናል። ሃሌሉያ። እሳት አለ። በእሳቱ መካከል የኛ አምላክ ይገባል። እግዚአብሔር ያድነናል። ሃሌሉያ። ጂላባሳካቡያ እግዚአብሔር ጦርነታችንን ወደ ክብር ይቀይረዋል። አሜን። ስለዚህ ለውጊያ አንፈራም፣ ለገጠመን ነገር አንፈራም። ክብር ይመጣል፣ እንከብራለን። ኢየሱስ ያድናል። ክብር አለኝ በሉ። በኢየሱስ ስም እንከብራለን። ውድቀት አይሆንም። ጌታን ይዞ መዋረድ አይሆንም። ኢየሱስ ያድናል። ጌታ ይባረክ። ሮሜ 8:28 ላይ ጌታን ለሚወዱት ይላል እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው፣ ለክብር ነው። ኢየሱስ ያድናል። የገጠመን ነገር ለክብር ነው። ከሰው ያሳነሰን ነገር ለክብር ነው። ክብር ለኢየሱስ። አንዳንድ ለክብር ነው ለበጎ ነው ማለት አቅም እናጣለን። እንዴት ታምሜ ለበጎ ነው ይባላል፣ እንዴት አጥቼ ለበጎ ነው ይባላል እንላለን። እግዚአብሔር ግን ለበጎ ያደርገዋል። ክብር ለኢየሱስ። መሞቻ አይሆንም፣ መጥፊያችን አይሆንም። እግዚአብሔር መውጫ መንገድ አለው። እግዚአብሔር ይባርከናል። በኢየሱስ ስም እንባረካለን። በኢየሱስ ስም እግዚአብሔር ቅዱሳንን ከክብር ወደ ክብር ማሻገር ነው ስራው። እኛን ማክበር ነው፣ እኛን ከፍ ማድረግ ነው የእግዚአብሔር ስራ። አንዳንድ ጊዜ እግዚአብሔር ዝም ይላል። ለበጎ ነው፣ ለበጎ እግዚአብሔር ነገሮችን ለመቀየር ዝም ይላል። እና ሐዋርያው ጳውሎስ ሲገረፉ ዝም እግዚአብሔር እንደማይችል ሆነ። ወንጌል ሰብኮ ወንጌል ሰርተው አይደለም ኢየሱስ ያድናል ብለው ሰውነቱ እስከምላላት በጀርባዬ ላይ ቁስል አለ። ዝም ብሎ ቁስሉ አይደለም ተመቶ። ነገር ግን ይህንን ጳውሎስ ሲጽፍ ሁሉ ነገር ለበጎ ነው አለ። ኢየሱስ ያድናል። መመታት ለበጎ ነው፣ መገረፍ ለበጎ ነው። ክብር ለኢየሱስ። እብን ቅዱሳኖች ጳውሎስን ገፉት። ደቀ መዛሙርቶች፣ የጌታ አፖስትሎች እሱ አገልጋይ አይደለም ማለት ያም ለምን ሆነ? ለበጎ ሆነ። ክብር ለኢየሱስ። ወደ ኢየሩሳሌም ሲሄድ የሚቀበለው ሰው ጠፋ። ኧረ እሱ ነፍሰ ገዳይ ነው። እግዚአብሔር ቀይሮት፣ እግዚአብሔር ቀብቶት። እግዚአብሔር ሁሉን ለበጎ ይቀይራል። አሜን። ስለዚህ ጳውሎስ ምን ሆነ? ያ ግፊያው ወደ አሕዛብ መካከል እንዲገባ አደረገው። በቃ እናንተ ኢየሩሳሌምን ውሰዱ ብለው ወዴት ገባ? አሕዛብ መካከል ወንጌል የለም ነበር። ያልተቀረጹት ተብለው እንናቅ ነበር። እግዚአብሔር ግን ምን አለው?
አንተ ወደ አሕዛብ ሂድ አለው። ክብር ለኢየሱስ። ሁሉ ለበጎ ነው። አፈፍ አድርገው ቢቀበሉት ከእነሱ ጋር ተሟሙቆ ቁጭ ይል ነበረ። እግዚአብሔር ነገሩን ለበጎ ቀየረው። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ። ከዛ ወደ አሕዛብ መካከል ሲሄድ ታምራት፣ ድንቅ፣ ፈውስ፣ ሰው በልብሱ ሁሉ ይፈወሳል። ክብር ለኢየሱስ። ሃሌሉያ። እግዚአብሔርን አየ፣ ሄደ። በምሰብክበት ስፍራ ሁሉ እግዚአብሔር አለ። በኋላ ለኢየሩሳሌም ቤተክርስቲያን ኢየሩሳሌም ውስጥ ችግር ነበረ። ከአሕዛብ ገንዘብ እያሰባሰበ ይዞ መምጣት ጀመረ። የተገፋው ሰውዬ ኢየሱስ ያድናል። ሁሉን እግዚአብሔር ወደ በረከት ይቀይራል። በሰማይ ክብር አለን፣ በምድርም ክብር አለን። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ተመቶ ተቀብሮ ተዘብቶበት አልቀረም፣ ከሞት ተነስቷል። ሃሌሉያ። ኢየሱስ በክብር ይመጣል። እኛም የኢየሱስ ተከታዮች እንደዛው ነን። የዛሬ ውርደታችን ወደ ክብር ይቀየራል። ኢየሱስ ያድናል። ያየኛል፣ ይሰማኛል። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ስለኛ ለሰዎች የሚያሳስባቸው ከሆነ ድንቅ አይደለም? አሜሪካን ያለው ሰላምታ ተሰማኝ ካለ ሌላ ቦታ ያለው እግዚአብሔር ተናገረኝ። እኔ በጣም ይገርመኝ። ኢየሱስ ያድናል። ለካ እኔ የእግዚአብሔር ሰው ነኝ ያስብላል። ኢየሱስ ያድናል። ጌታ ይባረክ። ይህንን የገዛው ሰው አንተ የእግዚአብሔር ሰው አለ። ሙዚቃ መሳሪያ እንደሌለ ጌታ ተናገረኛል። መጥቶ ቃላየ ኢየሱስ ያድናል። ኢየሱስ ያድናል። እኔ አንዳንድ ጊዜ ሲጠራጠር እግዚአብሔር በሰው ይናገረኛል። የእግዚአብሔር ሰው ጌታ ይባረክ። ክብር ለኢየሱስ ነው። ሶስተኛ እግዚአብሔር ጠላት በእኛ ላይ ያቀደው ለበረከት ይቀይራል። አሜን። እሺ ጠላት ያቀደው ወደ በረከት ይቀየራል። ሃሌሉያ አሜን። God turns evil plans into blessings ይላል እንግሊዝኛው። በጣም መጥፎ ፕላን ያወጣል ሰይጣን በእኛ ፊት ገብተን ሞትን የምንቀርበትን ለዘላለም እዛው ክሽም ብለህ የምትቀርበትን እቅድ ያወጣል ሰይጣን። የምትጠፋበትን የምትሞትበትን አጀንዳ ዕለት ዕለት በእኛ ላይ ይወጣል። እግዚአብሔር ደግሞ በሰማይ ሆኖ ለልጄ ወደ በረከት ቀይሬዋለሁ። አሜን። ለልጄ ወደ በረከት ተቀይሯል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ዘፍጥረት መጽሐፍ ምዕራፍ 50 ላይ ቁጥር 20 ላይ ይገርማቸዋል። ዮሴፍን ወንድሞቹ ሸጡት። ከሸጡት በኋላ እንደገና ደግሞ የሚያሳፍር ነገር ነው። ዮሴፍ ተባርኮ ዮሴፍ ፕራይም ሚኒስተር ሆኖ ዮሴፍ እንኳን ከነሱ አልፎ የግብፅ ሀገር መጋቢ ሆኖ ተገኘ። የተሸጠው ወደ ጉድጓድ ውስጥ የተወረወረው ኢየሱስ ያድናል። ሰይጣን ለዮሴፍ ጉድጓድ ነበር ያዘጋጀው። እዛው ሊቀብሩት ተመካከሩ። ወንድማችንም በመግደል ምንም የምናገኘው ነገር አይኖርም ማለት መጨረሻ ከዚህ ሁሉ ብንሸጠው ይሻለናል አሉ። ኢየሱስ ያድናል። እግዚአብሔር አይምሯቸውን ቀየረ። ጉድጓድ ውስጥ እንዳይቀብሩት እግዚአብሔር ከለከለ። በኢየሱስ ስም በጉድጓድ ውስጥ አንሞትም። እስቲ አንሞትም በሉ። ሃሌሉያ። የብዙዎች መጋቢ እግዚአብሔር ያደርገኝ እንሆናለን። የብዙዎች መጋቢ ይሆናለሁ። ሃሌሉያ። ወንድሞቹን ሲያገኛቸው ዮሴፍ እንደዚህ አለ፣ እግዚአብሔር አለ መጋቢ ያደረገኝ አለ። የግብፅ ሀገር መጋቢ ሆኛለሁ አላቸው። ኢየሱስ ያድናል። ሞቷል የተባለው
ከዚህ በኋላ የእሱ ታሪክ ተዘጋ የተባለው እግዚአብሔር ደግሞ ቀጥሏል። በኢየሱስ ስም ይቀጥላል። ታሪክ ይቀጥላል። በሉስ አይቆምም። በሉስ እግዚአብሔር ከኔ ጋር ነው። በሉስ ኢየሱስ ያድናል። ሃሌሉያ ጄላ ባሳካቦ ያድኛማስ እግዚአብሔር አራተኛ ጦርነትን መማሪያ ያደርጋል። እንድትማርበት ያደርጋል። ጦርነት ሰልፍን እንድትማር ሰልፍ መማር አለባችሁ። እግዚአብሔር አንዳንድ ነገር ስንከለክል ቶሎ ብለን ወደዛ ነገር ወደዛ በረከት እግዚአብሔር የማያስገባን ለምንድን ነው? እንድትማር ነው። እማር ዘንድ ነው። ለእስራኤላውያን እግዚአብሔር አንዳንድ ጠላቶች እንዳይሞቱ አደረገ ይላል እግዚአብሔር ቃል ሲናገር። ለምን ሲባል እንደው ተኝተው እግዚአብሔር እንዳይረሱ። እግዚአብሔር በጦርነት ያስተምራል። አሜን። ሰልፍን እግዚአብሔር ያስተምራል። ሃሌሉያ። እግዚአብሔር እጆችን ሰልፍን ያስተምራል። በሉ ጄላ ባሳካ መዝሙረ ዳዊት 144 ላይ እጆችን ለጦርነት ያስተምራል፣ ጦርነትን ያስተምራል ይላል። በኢየሱስም እግዚአብሔር ጦርነትን መማሪያ ያደርጋል። አሜን። ጠላትን እየመታን እንድትማር ተማር ይላል እግዚአብሔር። ጦርነትን መማር አለብህ ይላል። ሰልፍ መማር አለብህ ይላል። ኢየሱስ ያድናል። ኢየሱስ ያድናል ነው። ስለዚህ የገጠመን ነገር መማሪያ ነው። ያላገኘነው ነገር መማሪያ ነው። የሆነ ያልወጣንበት ከፍታ እግዚአብሔር ስልጠና እየሰጠን ነው ያለው። ካሰለጠንን በኋላ እግዚአብሔር ይባርከናል። ዳዊትን እግዚአብሔር በምድረ በዳ ካሰለጠነው በኋላ ሰልፍን ካስተማረው በኋላ ውጊያ በምድረ በዳ በረሃብ በጥማት እግዚአብሔር ካሰለጠነው በኋላ ምን አደረገው? መንግስት አደረገ። ኢየሱስ ያድናል። ኢየሱስ ያድናል። ጌታ ይባረክ። ጄላ ባሳካቡ ያዲናስ መንፈሳዊ ህጎች አንደኛው ጦርነት የጌታ እንደሆነ ማወቅ አለብን። ኢየሱስ ያድናል። በመንፈስ ዓለም ላይ በሉ ጦርነት የእግዚአብሔር ነው። ጦርነት የኛ አይደለም። ጌታ ይባረክ። ክብር ለኢየሱስ ይሁን። ሁለተኛ ዜና ምዕራፍ 20 ቁጥር 15 ላይ ይህኛው ሰልፍ የእግዚአብሔር ነው አሉ። ሰልፉ የማን ነው? የእግዚአብሔር ነው። በነፍሳችን የገጠመን በሕይወታችን የገጠመን ነገር ሰልፉ የኔ አይደለም። ሰልፉን ለእግዚአብሔር ለቅቄያለሁ በሉ። ስለዚህ ለእግዚአብሔር ካለቀቀ መላላጣ ሰልፉን ለእግዚአብሔር መልቀቅ አለብን። አሜን። በመንፈሳዊ ሕግ መሰረት ሰልፉ የማን ነው? የእግዚአብሔር። በሥጋ ሕግ ደግሞ ሰልፉ የኛ ነው የሚሆነው። በሥጋ ሕግ ወደ ሥጋ ሕግ ተቀየረ። ሰልፉ የማን ነው? የባለቤቱ ነው። በመንፈስ ዓለም ላይ ግን ሰልፉ የእግዚአብሔር ነው። ኢየሱስ ያድናል። ሁለተኛ በመንፈስ ዓለም ላይ የኛ ድርሻ ዝም ብሎ መቆም ነው። ዝም ብሎ መቆም ነው።